ሰላም እንዲናችሁ የቻናላችን ቤተሰቦች ቢንፋሪስ ነኝ። ዛሬ ደግሞ የሰው ልጅ አእምሮ እስካሁን ድረስ ሊፈታው ያልቻለው የሰማችሁት የሚመስላችሁ ነገር ግን እውነተኛ ዝርዝር ሚስጥሩን የማታውቁት አሪፍ ታሪክ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ለመሆኑ በዓለማችን ላይ መርከብም ሆነ አውሮፕላን በአየር ላይ ዝም ብሎ የሚበላ የገባበት ሰው መልሶ የማይወጣበት ቦታ አለ ቢሏችሁ ታምናላችሁ? ወዳጆቼ ተረት እንዳይመስላችሁ። ዛሬ የምናወራው በሰሜን አትላንቲክ ውቅያኖስ ውስጥ ስለሚገኘው በርሙዳ ትሪያንግል ነው። በሳይንስ ሊብራራ ያልቻለ በመቶዎች የሚቆጠሩ አውሮፕላኖች፣ ግዙፍ መርከቦች እና ከ1000 በላይ ሰዎች በሚስጥር የጠፉበት ያ ቦታ እውነት የሰይጣን መኖሪያ ነው ወይስ በጀርባው ሌላ የተሸሸገ ሴራ ነው? ቪዲዮን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ እና እላችኋለሁ ወዳጆቼ። የበርሙዳ ታሪክ በዓለም ዙሪያ እብድ ሆኖ የፈነዳው መላውን ዓለም ያስደነገጠው በ1945 እንደ አውሮፓውያን አቆጣጠር ታህሳስ ወር ላይ ነበር። በዚያን ቀን የአሜሪካ ጦር ሰራዊት 5 የጦር አውሮፕላኖች ፍላይት 19 ልምምድ ብለው ወደ አትላንቲክ ውቅያኖስ በረሩ። የአየር ጠባዩ በጣም ጥሩ ነበር። አብራሪዎቹም የሰለጠኑ የጦርነት ልምድ ያላቸው ጀግኖች ነበሩ። ነገር ግን ወደዚህ 3 ማዕዘን ቦታ እንደገቡ ድንገት የሬዲዮ ግንኙነቱ መስተጓጎል ጀመረ። የአውሮፕላኖቹ ኮምፓስ እንደ እብድ መሽከርከር ጀመረ። የኤቪሽን አዛዡ ቻርለስ ቴረር በከፍተኛ ጭንቀት ሆኖ ለቁጥጥር ክፍሉ የተናገረው የመጨረሻ ንግግር ነበር። ወዴት እየሄድን እንደሆነ አናውቅም። ኮምፓሱም አይሰራም። ውሃው ሁሉ ነጭ ሆኗል። ምንም ነገር ማየት አልቻልንም። ከዚህ በኋላ ድምጻቸው ጭልጥ ብሎ ጠፋ። የሚያስገርመው ነገር ደግሞ እነዚህ 5 አውሮፕላኖች እና 14 አብራሪዎች ሊፈልግ የተላከው ሌላው 13 ሰራተኞች የያዘ ግዙፉ የማዳን አውሮፕላን አብሮ በሚስጥር ተሰውሯል። በአንድ ቀን ውስጥ 6 አውሮፕላኖች በረሩ። አንዷን መልሳ አልተመለሰችም። ፍለጋ ቢደረግም የአንዱም አውሮፕላን ስብርባሪ ሊገኝ አልቻለም። በ1918 እንደ አውሮፓውያን አቆጣጠር ዩኤስኤስ ሳይክሎፕስ የምትባል ግዙፍ የአሜሪካ የጦር መርከብ 309 ሰራተኞች እና በሺዎች የሚቆጠሩ የድንጋይ ከሰል ጭና በዚህ በርሙዳ በኩል እያለፈች ነበር። መርከቧ ምንም አይነት አደጋ ጥሪ አላከችም። በቃ በአንድ አፍታ በነበሩበት ጠፉ። በአሜሪካ የባህር ኃይል ታሪክ ውስጥ ያለ ጦርነት በአንድ ጊዜ ከፍተኛ ሰው ያለቀበት አደጋ እሱ ነው። በጣም የሚያስፈራው ግን ሜሪ ኬልሲት የምትባለው መርከብ ታሪክ ነው። መርከቧ በውቅያኖሱ ላይ ተንሳፋፊ ሆና ተገኘች። መርከቧ ላይ ምንም አደጋ አልደረሰም። ምግብ ተዘጋጅቷል። ንብረት አልተነካም። የሰራተኞቹ ልብሶች በየቦታቸው አሉ። ነገር ግን አንድም ሰው መርከቧ ላይ አልነበረም። ሰዎቹ ወዴት እንደሄዱ፣ ባህር ውስጥ እንደዘለሉ ወይም ማን እንደወሰዳቸው አሁንም ድረስ መልስ የለውም። አብዛኛዎቹ ሰዎች የራሳቸውን ሀሳብ ሰጥተዋል በዚህ ጉዳይ ላይ። አንዳንዶቹ በውቅያኖሱ ስር የኤሊየኖች መኖሪያ ወይም የጠፈር መርከቦች ማረፊያ አለ፣ አውሮፕላኖቹና መርከቦቹ ለምርምር እየወሰዱ ነው ይላሉ። በጥንት ዘመን ሰምጣለች የምትባለው የበለጸገችው አትላንቲክ ከተማ እዚያ ስር ናት። የእሷ ጥንታዊ ምስጢራዊ ክሪስታል ኃይል ነው ማግኔቲክ ሞገዶቹን የሚያበላሸው የሚሉ አሉ። ሌሎች ደግሞ ቦታው የጨለማ ኃይሎች እና የሰይጣን መኖሪያ ነው ይላሉ። ሳይንቲስቶች ግን ምን ያሉ መሰላችሁ ወዳጆች? ከውቅያኖስ ስር የሚወጣው የሜቴን ጋዝ ውሃውን ስለሚያቃጥለው መርከቦች በጥልቅ ይሰምጣሉ። የአካባቢው አየር ውጥረት ደግሞ አውሮፕላኖቹን ይጥላል ይላሉ። ነገር ግን ሳይንቲስቶችም ቢሆኑ የጠፉትን መርከቦች ስብርባሪ ወይም የሰዎቹን አጥንት እንኳን ማግኘት አልቻሉም። እስኪ ያስቡት ወዳጆቼ፣ በዘመናዊ ቴክኖሎጂ ሳተላይት፣ ራዳር በሞላበት ዘመን እንዴት አንድ ግዙፍ መርከብ ወይም አውሮፕላን ያለምንም ምልክት በሰኮንዶች ውስጥ ሊሰወር ይችላል? ከውቅያኖስ ስር የተቀበረው እውነተኛ ሚስጥር መቼ ነው የሚወጣው? ወይስ አሁንም በርሙዳ ሚስጥር ሰዎችን መብላቱን ይቀጥላል? ቤተሰቦቼ በርሙዳ ትሪያንግል አሁንም ድረስ የሰው ልጅ ያልፈታው ትልቅ እንቆቅልሽ ጥቁር ሳጥን ሆኖ ቀጥሏል። እናንተ ስለ በርሙዳ ትሪያንግል ሚስጥር ምን ታስባላችሁ? ሳይንቲስቶች እንዳሉት የተፈጥሮ አደጋ ነው ወይስ ያልተነገረ ሌላ ሚስጥር አለ? ሀሳባችሁን ኮሜንት ላይ ንገሩን። ጨዋታችን እዚህ ጋር እናቆማለን።